ምን ያስቃሉ? ለምን የሚያስቅ ነገር የለም። እሺ አንተ የልብህን ታደርጋለህ። ከዛ በኋላ እኔ ጋር ነው ስሜት የሚቀር። እኔ ብዙ ነገር ልለፍልፍ አላልኩኝ። ስለ ልጆቹ ቢያንስ 10 ደቂቃ ስትይ ምን አለ ብነግርህ ብሏቸው። ጎረቤት የለኝ፣ ጓደኛ የለኝ፣ በጣም ያሳዝነች ማማክረው የለኝ። በቅርብ አንተና ልጆቼ ነው ጎረቤትም ጓደኛም ወንድምም አድርጌ ተቀመጥኩት። አዎ የልብህን ታወራለህ። ከዛ በኋላ ጸጥ ትላለህ። ማለሽ መሰለህ ወንድ ነው መሰለኝ ገጣሚ ሆድሽ ሆድ ያውቃል ቂጣ በማናገር ተነክሮ ያውቃል ለቃቂልኝ ቤቱን ከእንግዲህ ይበቃል አላት። ሆድህ ሆድ ያውቃል። በፊትማ ልነጥፍ ነው ልዘረጋ ነው እንደው ልሞት ነው ወድጄሽ እንዲህ እሱን አይደለም ያልኩት። አሁን ተራራ ውጣ አላልኩኝ፣ ቁልቁለት ወረድ ዳገት ቧጥ እንዲህ ግርግዳ አላልኩም። እንደዛ በቃ ያልኩት እኔ ካለ 10 ደቂቃ ምን አለበት ብታዳምጠኝ ነው ያልኩት። ይሄ ደግሞ ላንተ ከባድ አይደለም። ታካሚ እያልክ እኔ ራሴ ታካሚ መሆኔ ነው የሚያሳዝን። ምን ሐኪሞች አናውቅም እንዴ? በዚህ ኖሯቸውን በትክክል ይመራሉ፣ ታካሚያቸውን በትክክል ያክማሉ። አንተ 24 ሰዓት ውስጥ ምን ትሰራለህ? ጊዜ ሲኖረኛ ጋር ብትመጣ ምን አለ ባለ ክፍተት። በጣም ነው ያዘንኩት። በጣም እንደውም ደውዬ ነው ለሰይድ የምነግረው። ምን ያስቃል? የሚያስቅ ነገር የለም። አንተ የልብህን ትሰራለህ። ከዛ በኋላ እኔ ነኝ ስንጨረጨር የምውለው እንጂ እኔ እንደውም በቃ ማንም ያዳምጠኝ ለብቻዬን ላብድ ነው የምደርሰው። በቃ ልጆቹ የሚያደርጉት ነገር በዚህ በኩል ቢስራ እንዲህ በቃ ስጣደፍ ነው የምውለው። አንተ መጣ ብዬ ጡል ብዬ ስቀበለ እኔ እንደሰውም አትቆጥረኝም አታየኝም። በቃ ከዛ ልጆቹ ጋር ሄደህ ትሰፍራለህ። ኧረ እኔ ሰውም መስዬ አልታየም። ያ ወድሻለሁ እንዲህ ሊሆን ነው እንዲህ ሊሆን እሱማ ገደል ገብቶ ሙቶ ተቀብሮ በቃ አለቀ። እሱን አላነሳም። እሱም ቢያነሳልሁኝ የተቀበረ ነገር ይነሳል እንዴ? ኧረ ትውስታውም ጭራሽ ያስፈልጋል። እሱን አይደለም እሱ ይናፍቀኛል። ጭራሽ ብርቅ ነው እሱ ሳይሆን ቢያንስ